ሌላ ጥቅስ ልስጥ አሁን ቁርአን 5:45 አንብቡልኝ ኦኬ በዚህኛው እንትን እንበልና ቁርአን 5:45 እሺ 5:45 ምን የተወሰደ ነው ይሄም አንብቡልኝ እሺ በእነርሱም ላይ በውስጧ ነፍስ በነፍስ አይን በአይን አፍንጫም በአፍንጫ ጆሮም በጆሮ ጥርስም በጥርስ ይያያዛል ቁስሎችንም ማመሳሰል አለባቸው ማለት ላቆም ዘሌዋውያን እናንብበው እሺ ዘሌዋውያን 7 ዘሌዋውያን 7 እሺ ይታገሱኛል እሺ ቁጥር እቺ እንትን እያለች ነው ዘሌዋውያን 7 ከ3 እስከ 6 እሺ ሰቡንም ሁሉ ላቱንም የሆድ ዕቃውንም የሚሸፍነውንም ቁጥሩ ግን ትክክል ነው ከሱ ጋር የሚገናኝ አልመሰለኝም ዘሌዋውያን 7:3 ቆይ ሶሪ ይቅርታ ዘጸአት ይቅርታ ዘጸአት 21 እሺ ዘጸአት ስንት ዘጸአት 21 ከቁጥር 23 እስከ 25 ጉዳት ግን ቢያገኛት ህይወት በህይወት አይን በአይን ጥርስ በጥርስ እጅ በእጅ እግር በእግር መቃጠል በመቃጠል ቁስል በቁስል ግርፋት በግርፋት ይከፈል ልቀጥል ወይስ ላቁም በቃ ስለዚህ እዛ ጋር የሚያወራው ስለ ጥርስ በጥርስ እግር በእግር እንዲያለ ነው የሚናገረው ኤኒዌይ ቁርአኑም የሚናገረው እንደዛ ነው አሁን ያነበቡልኝ ዘጸአትም ዘሴም ነገር ነው የሚያወሩት አሁን መቼም ይሄንን በምንም መልኩ እንትን ልንለው አንችልም ዘሴም ቲንግ ነው አሁን ያነበቡልኝና ቁርአን ላይ ያነበቡት ተመሳሳይ ነው አሁን ይሄም አይመሳሰል መልኩ ላስረዳ እችላለሁ በጣም ሲምፕል በሆነ መልኩ ምንም ችግር የለም አዎ ወደ ቁርአኑ እንመለስ ቁርአኑ እዚህ ቦታ ላይ ይሄንን ያቀፈው ህጉ አድርጎ አይደለም የእምነቱ አንድ አካል አድርጎ አይደለም ያቀፈው ታሪክን ነው እየተናገረ ያለው የነበረውን ነው የሚገልጸው የህጉ አካል አድርጎ ልክ ኦሪት ላይ እንዳለው ህግ በቁርአንም ላይ ይሄ ህግ ገባ አይልም ጥቅሱን እንየው በእነርሱም ላይ ነው ያለው መጀመሪያ ገና ሲጀምር በእኛ ላይ አይደለም የተውራት ተከታይ በሆኑት አላህ ተውራትን በሰጣቸው እስራኤላ ኖት ዩ እናንተን አይደለም እናንተማ የወንጌል ተከታይ ናችሁ ኦሪትን እኛ ሁለቱንም እናምናለን ብሉይ ኪዳንና አዲስ ኪዳን እኛ እናምናለን አሁን እኛ ግን አትከተለም ኦሪትን አሁን ርዕስ አታስቀይር እንጂ አዲስ ብሉይ ኪዳንን ህጉን አትከተለውም አንተ እሱን በዕብራውያን መልእክት ብቻ ማቆም እንችላለን እኔ በግሌ እከተላለሁ ትከተለዋለህ ህጉን ትተገብረዋለህ አዎ በደንብ ኦሪት ላይ ያለውን ህግ ጌታ ብሏል የህግ አልሽርም ልሽር መጣው አላለማ ህጉን አንሽር ትተገብረዋለህ ህጉ ላይ ያለው ስለ ዝሙትም ስለ ነፍስ ግድያ ስለ ሁሉንም አላልኩም አቅሜ በፈቀደ መጠን አሁን ኖ ወደ ጥቅስ ልመለስ በቃ ማንም ሰው ያረጋው የሚችለውን ያረጋል ሰው ስለሆነ ፐርፌክት ሰው የለም ግን በሚችለው መጠን ስለነጽህና አይደለም ህጉን ራሱ አታምንበት ህግ አሉ በዚህ ዘመን ተሽሯል ምትላቸው ነው አንተ አቅም ኖሮ ተተገብረዋለህ ወይስ አተገብረውም ሳይሆን በአዲስ ኪዳን ዘመን ተሽሯል አልልም ተፈጽሟል ብያምናለሁ አንዳንዱ ነገር ተፈጽሟል በብሉይ ኪዳን በትንቢት መልክ የተጻፉ በአዲስ ኪዳን የተፈጸሙ አሉ በትንቢት መልክ እግዚአብሔር ይሆናል ብሎ ያላቸው የተፈጸመ አንተ ቃሉን ከማመን የተፈጸመውን ማመን አለብህ ይሄ በኋላ ሰፊ ነገር ስለሆነ ሌላ ጊዜ ብናወራው ይሻላልና በብሉይ ኪዳን የተፈጸመ ይሄ ይቅርብን ወደ ሌላ ይሄንን ያዝልኝ ብቻ እኔም ሌላ ጥቅስ አላመጣም የተፈጸሙ አሉ ህጉን ነው አምነህ የምትቀበለው እንጂ ተግባሩን አይደለም ተግባሩ ተፈጽሟል አይደል አሁን የጠቀስከው ቁርአን ይሄንን እየተናገረ ነው አስተውል በእነርሱም ላይ ነው ያለን አንድ የተውራት ተከታይ በሆኑት እስራኤላውያኖች ላይ አላህ ተውራትን ሲሰጣቸው ምን ህግ ሰጥቷቸው ነበር ነው አሁን ጥያቄው ቅድም የጠቀስከው ሱራ 10:37 ነው ይሄንን የሚገልጸው ከበፊቱ ያለውን መጽሐፍ የሚያረጋግጥና በውስጡም ያለውን የሚዘረዝር ነው ብሏል አይደል ምን ዘረዘረ ስለ ተውራት ስንል አላህ ምን አለ በእነርሱም ላይ በውስጧ ነፍስ በነፍስ አይን በአይን አፍንጫም በአፍንጫ ጆሮም በጆሮ ጥርስም በጥርስ ይያያዛል ቁስሎችን ማመሳሰል አለባቸው ማለትን ጻፈን አለ አንቀጹ ምን መልእክት አለው አላህ ለሙሳ በሰጠው ተውራት ውስጥ ወሰን አልፎ የሰውን አይን ያጠፋ አይኑ እንዲጠፋ ጥርስ ያወለቀ ጥርሱ እንዲወልቅ እንደዚሁ ደግሞ አፍንጫን የጎዳ አፍንጫው እንዲጎዳ የገደለ እንዲገደል በጥቅሉ ወሰን ባለፈው ወንጀል ልክ እሱም ላይ ወሰን መታለፍ እንዳለበት ጽፈን ነበር ነው ያለው አላህ ማለት ነው እንዳልከው ደግሞ አንተ ወሰድከንና ይሄው የተጻፈው ብለ ዘጸአት ላይ ያሳየህን አይደል ስለዚህ አንድ ለቅዱስ ቁርአን ምስክር ሆንክ ማለት ነው ቅዱስ ቁርአን የተናገረው ነገር ለጨርሳ ሐሳብ መምህር ያልኩትን ከሰሙኝ እያልኩ ያለው ምንድነው ቁርአን የባይብልን መጽሐፍ ወስዷል ስል ይሄው ወስዶ ራሱ ስከቷል
ይሄው አስቀምጦልናል ቢወስደውማ ልልህ ነው አልቀጥላ ቢወስደውማ ባይብሉ ላይ ግን ስለማን እንደተጻፈ ገና አላነብልህ ነው አየህ ነገር ግን ህጉን ቁርአን መመስከሩ አንተ ደግሞ ኦሪት ላይ መኖሩን ማረጋገጥህ ቁርአን ከአላህ ዘንድ የመጣ መሆኑ ማስረጃ ነው አንድ ኖ ከአላህ ዘንድ የመጣ ሳይሆን ከመጽሐፍ ቅዱሱ ተወስዶ ነው ተኮርጆ ነው ደግሞ እንዳንል መጽሐፍ ቅዱሱ ስለማን ነበር የሚያወራው ነው ጥቅሱ እንሂድ ምን ይላል ኦሪት ዘጸአት አሁን ያነበብከው ላይ ምዕራፍ 21 ላይ እንሂድ ከቁጥር 14 ሰው ግን ቢደፍር ባልንጀራውን በተንኮል ቢገድለው እንዲሞት ከመሰወያ አውጥተህ ውሰደው አባቱን ወይ እናቱን የሚመታ ፈጽሞ ይገደል ሰውን ሰርቆ ቢሸጥ ወይ በእጁ ቢገኝ እርሱም ፈጽሞ ይገደል አባቱን ወይ እናቱን የሚሰድብ ፈጽሞ ይገደል ሁለት ሰዎችም ቢጣሉ አንዱም ሌላውን በድንጋይ ወይ በጡጫ ቢመታ ያም ባይሞት ነገር ግን ታሞ ባልጋው ላይ ቢተኛ ተነስቶም በምርኩዝ ወደ ሜዳ ቢወጣ የመታው ንጹህ ነው ነገር ግን ተግባሩን ስላስፈታው ገንዘብ ይከፍለው ዘንድ ያስፈውሰውም ዘንድ ግዴታ አለበት ሰውም ወንድ ባሪያውን ወይ ሴት ባሪያውን በበትር ቢመታ ቢሞትበትም ፈጽሞ ይቀጣ የተመታው ግን አንድ ወይም ሁለት ቀን ቢቆይ ገንዘቡ ነውና አይቀጣ ሁለት ሰዎች አለ አሁን ተከታተል ከዚህ ጀምሮ ሁለት ሰዎች ቢጣሉ ያረገዘችንም ሴት ልጁን እስክትጠረግፍ ቢገፏት ባትጎዳ ግን የሴቲቱ ባል የጫነበትን ያህል ካሳ ይስጥ ፈራጆቹም እንደፈረዱበት ይክፈል ጉዳት ግን ቢያገኛት ህይወት በህይወት አይን በአይን ጥርስ በጥርስ እጅ በእጅ እግር በእግር መቃጠል በመቃጠል ቁስል በቁስል ግርፋት በግርፋት ይከፈል አለ ስለማን ነው የሚያወራው ስለመጻፉ ላይ ነው አይደለም የሚያወራው ስለተጣሉ ሁለት ሰዎች ያረገዘች ሴት ላይ እርምጃ ቢወሰድ አሁን ወደ ነበብከው ሱራ 5 ላይ ግን ስንሄድ በእነርሱም ላይ በውስጧ ነፍስ በነፍስ አይን በአይን አፍንጫ በአፍንጫ ጆሮ በጆሮ ጥርስ በጥርስ ይያያዛል ቁስሎችን ማመሳሰል አለባቸው ማለትን ጻፍን ብሎ ጀነራል ህግ ነው የሚናገረው እንጂ ስላረገዘች ሴት ጉዳይ አንስቶ ስለተጣሉ ሰዎች ጉዳይ አንስቶ አይደለም አጠቃላይ በተውራት ውስጥ ያለው ህግ ወሰን አልፎ በሰው ድንበር ላይ ወሰን በማለት አደጋ ያደረሰ ሰው እሱም ባደረገው በወሰደው እርምጃ መሰረት ይወሰድበት ነው ከሁለት ሰዎች መጣላት ወይም ከርጉዝ ሴት ጋር አገናኝቶ አይደለም ቀጠለና ደግሞ ቁርአኑ ምን አላውን ቅድም ያስቆምከኝ በርሱም የመጸወተ ሰው ደግሞ ለርሱም ለሰራው ኃጢያት ማስተሰረያም ነው አዲሽናሊ ግዴታ ደግሞ ሂድና ተበቀል አይደለም የመጸወተ ማለት ይቅር ያለ ማለት ነው ተበድሎ ሳለ ይቅር ላለ ሰው ለኃጢያቱ ማስተሰረያም ነው ስለዚህ ተውራት ምንን ያስተምር ነበር ብሎ ነው ቁርአን እዚህ ቦታ ላይ የሚናገረው አንደኛ ወሰን አልፎ ድንበር ጥሶ በሰው ላይ አደጋ ያደረሰ ሰው እሱም ባደረሰው አደጋ ልክ ራሱ ላይ እንዲደርስበት ይቅር በያለው ለጌታዬ ካለ ደግሞ ኃጢያቱ ማስተሰረያ ነው አለ ይሄኛውን ግን አሁን ያልከው ዘጻት ላይ አናገኘው ካላገኘ ነው አሁንም ቅዱስ ቁርአን ከአላህ ዘንድ የመጣ መለኮታዊ ህግ እንጂ ከባይብል በፍጹም የተኮረጀ አይደለም ምንም ኤቪደንስ የለንም ያው እኔ እንግዲህ አቅርብ ያለው እንትኑን ያው ለሰው በተው ነው እኔ አሁን እንትን የሆነ ኃይለኛ ክርክር ለመፍጠር ሳይሆን አሁን እኔ ያስቀመጥኩትን ሰው አይቷል እንግዲህ የተለያዩ አሁንም ካላሰለቸው ዝም ብሎ ማንበቡ ምንም አይሰራም ብዬ ነው ስለዚህ ነው እንደ ሰው ያየው ታው እንጂ አይ የርሶንም እኮ የርሶንም ያል ሁሉም መቼም አይቶ የራሱን ነገር ይወስዳል እንደውም በጣም ረድተውኛል እያነበቡ አይ ቲንክ ይሄኛው ፍሪዝ እያረገብኝ ስለተቸገር ባትሪ ሎ ስለሆነ ፍሪዝ አድርጓል እንደውም እያነበቡ እየረዱኝ ነው ስለዚህ እግዚአብሔር ይስጥልኝ ማለት እፈልጋለሁ በተረፈ ምክንያቱም እኔ መጽሐፍ ቅዱስ ማንበቤን ቅዱስ ቁርአንም አልከለከለኝም ሁለተኛ ደግሞ እንድንግባባበት ነው ዋናው ዓላማ